ጤና ይስጥልን ውድ የባቲ ቲዩብ ቤተሰቦች እንደምን አላችሁ? ለዛሬ በጣም አስገራሚ የጤና መረጃ ይዤላችሁ መጥቻለሁ። እስከ ፍጻሜው አብራችሁን ቆዩ። ቻናላችንንም ሰብስክራይብ ማድረግዎን አይርሱ። እርግዝና እንዳይከሰት የሚያደርጉ የጤና እክሎች። ብዙዎች ለአቅመ አዳምና ለአቅመ ሔዋን ከደረሱ በኋላ ትዳር መያዝና ልጅ ወልዶ መሳም የረጅም ወይም የአጭር ዘመን እቅዳቸው ውስጥ እንደሚያካትት የታወቀ ነው። ይሁንና እቅዶች ግብ እንዳይመቱ ብዙ ምክንያቶች ይኖራሉ። ልጅ ወልዶ ለመሳም ህልምን ሊያጨልሙ የሚችሉ ብዙ የጤና እክሎች እንደመኖራቸው በራሳችን የአኗኗር ዘዬ የተነሳ ህልማችን ግብ ላይመታ የሚችልበት አጋጣሚ በጣም በርካታ ነው። እርግዝና እንዳይከሰት የሚያደርጉ የጤና እክሎች፣ የሴት እንቁላል አለመዳበር ችግር፣ የወተት ሆርሞን መብዛትን ተከትሎ የሚከሰት የወር አበባ ዑደት መዛባት፣ የማህፀንና የማህፀን ቱቦ ችግሮች፣ ያለ ዕድሜ ማረጥ፣ ቀዶ ህክምና ማድረግ፣ የካንሰር በሽታ፣ ጤናማ አኗኗርን ካለመከተል ማለትም ሱስ፣ ከመጠን ያለፈ ውፍረት፣ ቅጥነት፣ በጣም ከባድ ስፖርት ማብዛት የተነሳ ያለመውለድ ችግሮች ይፈጠራሉ። ከዚህ ቀጥሎ በዝርዝር እነግራችኋለሁ። በድጋሚ አብራችሁን ቆዩ። የእንቁላል አለመዳበር። ይህ እንቁላል ከኦቫሪ እንዳይላቀቅ የሚያደርግ ችግር ነው። ይህም የሚያስከትለው የጤና መዛባቶች እንደ ማህፀን እጢ፣ የወተት ሆርሞን መብዛት የመሳሰሉት ናቸው። የወተት ሆርሞን ከመጠን ማለፍ። የወተት ሆርሞን ከመጠን ያለፈ ሲሆን ማህፀን የዳበረ እንቁላል ለማምረት ይቸገራል። የወተት ሆርሞን መብዛት በደም ውስጥ በእርግዝና ወቅት በተለይም በመጨረሻ ወራት የሚጠበቅ ነው። ምክንያቱም ሰውነታችን ከወሊድ በኋላ ለማጥባት መዘጋጀት ስላለበትና ወተት ማምረት ስላለብን ነው። ይህ ሆርሞን ከእርግዝና ውጪ ደማችን ውስጥ በዝቶ ከተገኘ የወር አበባ ዑደትን ያዛባል። የዘር እንቁላልም እንዳይደብር ያደርጋል ማለት ነው። ውጤቱም የፅንስ አለመፈጠር ነው። የማህፀን ወይም የማህፀን ቱቦ ችግሮች። የማህፀን ወይም የማህፀን ቱቦ ጤናማ አለመሆን በተፈጥሮ ሊከሰት የሚችል ነው። ነገር ግን የማህፀን አቀማመጥ ወይም የቱቦ ግድግዳ ያልተስተካከለ ከሆነ ማለት ነው። ካንሰር ያልሆኑ እጢዎችን በመፍጠር እንቁላል ከኦቫሪ ወደ ማህፀን የሚተላለፍበትን ቱቦ በመዝጋት ፅንስ እንዳይፈጠር ወይም ከማህፀን ውጭ እርግዝና እንዲፈጠር ያደርጋል ማለት ነው። ያለ ዕድሜ ማረጥ። የእንቁላል ተሸካሚዎች ስራ ማቆም የወር አበባ ከ40 ዓመት በፊት ማቆምን ያስከትላል። ይህ መንስኤው የማይታወቅ ቢሆንም የበሽታ ተከላካይ ህዋሳት ችግር፣ በዘር እንደሚተላለፍ በሽታዎች፣ የካንሰር ህክምና እንዲሁም የሲጋራ ማጨስ ይህን ችግር ሊያስከትልብን ይችላል ማለት ነው። ቀዶ ህክምና ማድረግ። ማንኛውም የማህፀን አካባቢ የሚደረግ ቀዶ ህክምና ከተሰራ በኋላ የሚተወው ጠባሳ እርግዝና እንዳይፈጠር ያደርጋል። የካንሰር በሽታና ህክምናዎች። አንዳንድ ካንሰሮች የካንሰር ህክምና እንቁላልን ይጎዳሉ። ስለዚህም ከካንሰር ህክምና በኋላ ልጅ መውለድ ከባድ ይሆናል ማለት ነው። ሌሎች በሽታዎች እንደ ስኳር፣ የበሽታ ተከላካይ ህዋሳት ችግር መሃንነትን ሊያስከትሉ የሚችሉ በሽታዎች ናቸው። እነዚህ እስካሁን የነገርኳችሁ መሃንነትን ሊያስከትሉ የሚችሉ ችግሮች ከተፈጥሮ ከጤና መታወክ የተነሳና አንዳንድ ከበድ ያሉ መድኃኒቶችና ህክምናዎችን ከመውሰድ ጋር ተያይዞ የሚመጡ ሲሆን አንዳንዴ የተሳሳተ የአኗኗር ዘይቤን መከተል ለመሃንነትም ያጋልጣል። ለመውለድ እቅድ ሲኖር ሊተኮርባቸው የሚገቡ ጉዳዮች። ወልዶ ለመሳም እቅድ ሲኖር ከሚከተሉት ጉዳዮች ትኩረት ማድረግ ተገቢ ነው። አንደኛ፣ ዕድሜ። የሴት ልጅ የመውለድ ዘመን በዕድሜዋ መጨመር ጋር ተያይዞ እየቀነሰ ይሄዳል። በተለይም ከ30ዎቹ አጋማሽ በኋላ የመውለድ ዕድል ከግማሽ በላይ ይቀንሳል። ወንዶች ከ40 ዓመት በኋላ በብዛት የመውለድ አቅማቸው እየቀነሰ ይመጣል። ምናልባትም ከዚህ ዕድሜ በኋላ የሚወልዷቸው ልጆች አንዳንድ የጤና እክልን ይዘው ሊወለዱ እንደሚችሉም ጥናት ያደረጉ ባለሙያዎች ይናገራሉ። መፍትሄው ልጅ ወልዶ ለመሳም እቅድ ካለ በተቻለ መጠን ዕድሜ ሳይገፋ ቢያንስ ከ35 ዓመት በፊት ነገሮችን ለማመቻቸት መሞከር አይከፋም። ብዙ ሴቶች ከ35 እስከ 45 ዓመት ባለው የዕድሜ ሁኔታ ውስጥ ልጅ ወልደው ለመሳም ብዙ ምስክር አለ ወይም እንደሳሙ ምስክር አለ። ስለዚህ ዕድሜ ገፍቷል ብሎ ተስፋ ለመቁረጥ ነው። እድሉ እየጠበበ ይሄዳል እንጂ ጨርሶ የመውለድ እድል የለም የሚል መረጃ እስካሁን የለም። ሁለተኛ፣ የሲጋራ ሱስ። ሲጋራ ወይም ሌሎች አደንዛዥ እጽ ለሴትም ሆነ ለወንድ የማርገዝ ወይም ደግሞ ለመውለድ እድል እየጠበበ የሚያመጣበት አጋጣሚው ያሰፋዋል፣ ውርጃንም ያስከትላል። ይህ ወንዶችንም የመውለድ እድል ስለሚገል መጠንቀቁ ተገቢ ነው። ሶስተኛ፣ የአልኮል መጠጥ ማብዛት። ለሴት ልጅ በእርግዝና ወቅት ምንም አይነት መጠጥ መጠጣት የተከለከለ ነው። ለማርገዝ የምትፈልግ ከሆነ በተቻለ መጠን ከመጠጥ መራቅ ይኖርባታል። አልኮል መጠጥ የወንድ ዘር በደንብ እንዳይንቀሳቀስ ወይም በበቂ መጠን እንዳይረጭ በማድረግ የእርግዝና መከሰት እድልን ያጠበዋል። መፍትሄው ከመጠጥ መታቀብ ነው። አራተኛ፣ ከመጠን ያለፈ ውፍረት። ይህ የሴትንም የወንዱንም የመውለድ እድል ያጠባል። መፍትሄው ስፖርታዊ እንቅስቃሴዎችን በየጊዜው ማድረግ።
ቢያንስ በሳምንት 5 ጊዜ ከ30 እስከ 60 ደቂቃ የሚደርስ ስፖርት መስራት። የተመጣጠነ የአመጋገብ ስርዓትን መከተል። 5ኛ ከመጠን ያለፈ ቅጥነት። ከመጠን ያለፈ ክሳት የተመጣጠነ ምግብን ካለመውሰድ በጣም ከባድ የሆነ ዳይትን ከመከተል የሚመጣ ሲሆን የመውለድ ዕድልን በእጅጉ ያጠባል። መፍትሄው የተመጣጠነ ምግብ መመገብ፣ የተስተካከለና ጤናማ አቋምን የሚጠብቅ ነው ማለት ነው። 6ኛ ከባድ ስፖርታዊ እንቅስቃሴ ማብዛት። በቂ ስፖርታዊ እንቅስቃሴ አለማድረግ እርግዝና የሚፈጠር ዕድልን የሚያጠብ ሁሉ ከባድ ስፖርታዊ እንቅስቃሴ እንደ ክብደት ማንሳት፣ መግፋት፣ መጎተት፣ እጅግ ሰውነትን የሚወጥሩ ስፖርቶችን መስራት ወይም ማዘውተር ተመሳሳይ ችግርን ሊያስከትል ይችላል። መፍትሄው ነገሮችን በመጠኑ ማድረግ፣ መለማመድ። መከላከያ መፍትሄዎች ለጥንዶች በየጊዜው በተለይም የሴቷ እንቁላል በሚዳብርበት ወቅት ቶሎ የግብረ ስጋ ግንኙነት ማድረግ የማርገዝ ዕድልን እንዲሰፋ ያደርጋል ማለት ነው። የሴቷ እንቁላል በብዛት በወር አበባ ዑደት አጋማሽ ላይ የሚዳብር ሲሆን ይህም የወር አበባ ከመጣበት 14ኛው ቀን ጀምሮ ማለት ነው። ከ5 ቀን ቀደም ብሎ በየቀኑ ግንኙነት ማድረግ ዕድሉ የሰፋ እንዲሆን ያደርገዋል። ለወንዶች ከመጠጥ፣ ከሲጋራ፣ ከአደንዛዥ ዕፅና ከተለያዩ ሱሶች መቆጠብ። ከፍተኛ ሙቀት የሚያመጡ እንደ ስቲም ባዝ፣ ሳውና፣ ጃኩዚ የመሳሰሉትን ማቆም። በተለይ ለማርገዝ ዝግጁ በሆናችሁበት ወቅት ይህንን ከማድረግ በመቆጠብ ልጅ ወልዶ መሳም ይቻላል እንላለን። አድማጮቼ ከዛሬ ፕሮግራሜ ብዙ ትምህርት እንዳገኛችሁ እናምናለን። ሀሳብ አስተያየታችሁን ጻፉልን። በተመሳሳይ ፕሮግራም እስከምንገናኝ በያላችሁበት ሰላም።